ሰው ተቀብሮ እንደተመለሰ ይነበባል። ያው ማንም አይሰማውም፣ በግዝ ተነቦ ያልቃል። እናንተ በሹመት የምትመኩ ከእናንተ በፊት የነበሩ ሹማምንት የት ወዴት አሉ? ይህ መረጃ የተሳሳተ ነው። እባካችሁ ሁላችሁም ሼር ተደራረጉ። አርቲስት ገነት ንጋቱ እያለቀሰች ይቅርታ እንደጠየቀች ተደርጎ የሚሰራጨው ቪዲዮ ገነት ንጋቱ እንደዚህ አይነት ባለጌ ሰው ነሽ እንዴ? አሁን የደረሰን ሰበር ዜና አለ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ያላንተ ጌታ ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። ለድምጼ እንግዲህ ይቅርታ እየጠየኩኝ ጥምቀትን እንዴት አሳልፋችሁላችሁ ኮሜንት ላይ አስቀምጡልኝ። ወደ ርዕሳችን ስንመለስ እንግዲህ የመምህራችን አባ ገብረ ኪዳንና የነጻነት ወርቅነህ እንግዲህ ሰሞኑን ማነጋገሪያ የሆነ አንድ ቪዲዮ አለ። የመምህራችን አባ ገብረ ኪዳን ስብከትና ምን አገናኛቸው የሚለውን አብረን ተመልክተን ሀሳብ የምንሰጥበት ነው የሚሆነው። እንዲሁም ደግሞ አርቲስት ገነት ይቅርታ ጠይቃለች ተብሎ በሶሻል ሚዲያ ላይ የሚዘዋወር ቪዲዮ አለ። እውነት ይቅርታ ጠይቃ ነው ወይ? ፍጹም የተሳሳተ መረጃ ነበር ሲዘዋወር የነበረው። ይቅርታ እስካሁን አልጠየቀችም። እሱ ሙሉ መረጃውን ማስመለከታችሁ የሚሆነው። እንዲሁም ብዙዎችን ያስቆጣው በቅርቡ ሰይፉ ፋንታሁን ይሞታል የሚለው መረጃ ነውና እነዚህን ሁሉ አብረን እንዳሰሳለን። ሁላችሁ ቪዲዮ ላይክ በማድረግ ጀምሩ። እስቲ ከዚህ ቪዲዮ እንጀምር። ይቅርታ ጠይቃለች ወይ? ነጻነት ወርቅነህን ታውቃለህ? ስቆ በማሳቅ አውቀዋለሁ። በሳቁ የማያውቀው አለ ብለህ ነው? አውቀዋለሁ። ግን ያሳዝናል። አረፈ። ሰምቼ ነበር። እኔ የምልህ አሁን ላይ ሰዎች የሚስቁት የውሸት ነው እንዴ? በጣም ሲስቅ ነበር የማውቀው። ለሞት አንድ ቀን ሲቀረው ከዚህ በኋላ የሚስቁ ሰዎችን አላምናቸው። ግን እሱ እንደሳቀ ሞታ አንዴም ሳያለቅስ። አይ ሰው ልጅ ጀግና ነው የሰው ልጅ። የሱ ነገር ግን ይገርማል። ለህመሙ ሳይጋለጥ እየሳቀ ሞተ። ህመሙን እንኳን ይነግረን የነበረው እየሳቀ። ይሁን ለማንኛውም አንተም ትሞታለህ። ምናልባት የኔና ያንተ የነገ ቀጠሯችን በአንዳችን መሞት ሊሰረዝ ይችላልና ዛሬ እንኑራት፣ አሁን እንኑራት። አየህ ከንቱ አለ። አይ ከሳቅ ጀርባ ያለው ህመም። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ ነበርኩ። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀች። እናቴን ያባታል እንደዚህ ሁሉ እንደዚህ ባዶነት ተሰምቶኝ ያውቃል። በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። በሰዎች እናገራችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ። በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጡ አቃተኝ። አላውቅም ምን ማድረግ እንዳለብኝ ባልክ ጨርሻለሁ። ይህ መረጃ የተሳሳተ ነው። እባካችሁ ሁላችሁም ሼር ተደራረጉ። በአሁኑ ሰዓት በተለያዩ የማህበራዊ ሚዲያ ገጾች ላይ አርቲስት ገነት ንጋቱ እያለቀሰች ይቅርታ እንደጠየቀች ተደርጎ የሚሰራጨው ቪዲዮ እና ምስል የዛሬ 5 ዓመት ቪዲዮ ነው። ቪዲዮ የተወሰደው ከዛሬ 5 ዓመት በፊት አርቲስቷ አባቷ በጽኑ ታመው በሆስፒታል በጽኑ ሕክምና ክፍል አይሲዩ ውስጥ በነበሩበት ወቅት በጭንቀት ሆና የለቀቀችው ቪዲዮ ነው። እስካሁን አርቲስት ገነት ንጋቱ በአርቲስት ነጻነት ወርቅነህ ጉዳይ ይቅርታ የጠየቀችው በጽሁፍ እንጂ በቪዲዮ እንዳልሆነ ሊታወቅ ይገባል። ይህንን መረጃ አሰራጨው ጉርሻ ፔጅ ነው። እባካችሁ ትላልቅ ገጾች ሳይቀሩ ይህንን መረጃ ሼር እየተደራረጉ ነውና ሊቆም ይገባል። ሁላችሁም ሼር ተደራረጉ። እንግዲህ ቪዲዮን እንደተመለከታችሁት ነውና የአርቲስት ገነት ነገር በጣም ብዙዎችን ያስቆጣ እንደሆነ ተመልክታችሁታል ከዚህ በፊት። ስለዚህ ይቅርታ ጠይቃለች ተብሎ ኦልሬዲ ከ3 ቀን በፊት አንድ ቪዲዮ ተለቆ ነበረ። ነገር ግን ይሄ የተናገረችው መረጃ
አሁን በነፃነት ወርቅነህ ወጥታ ይቅርታ የጠየቀችው ሳይሆን የሆነ ጊዜ ላይ አባቷ ታሞባት ነበርና እሱን አስመልክቶ በምን አይነት ጭንቀት ውስጥ እንደነበረች የገለጸችበት ቪዲዮ ነው። ወንድማችንን እንግዲህ እንዳደምጣችሁት ነውና ነፃነት ወርቅነህን ግን አስመልክቶ እስካሁን ድረስ ምንም አይነት የቅርታ ቪዲዮ እንዳልሰራች እየተመለከትን ነው የምንገኘው። ለማንኛውም እንግዲህ ነፍሱን ያሳርፍልን። እሷንም ይቅርታ ብንላት በጣም መልካም ነው ብዬ አስባለሁ። በጣም ጫና እየደረሰባት ነው የሚገኘው። ለማንኛውም ጥምቀትን አስመልክቶ እንግዲህ ፓስተር ቸሬ ስለ ኦርቶዶክስ ተናግሮ በቃ አይጠግብም ማለት ይቻላልና ስለ ኦርቶዶክስ ቤተክርስቲያን ምንድን የተናገረው እስቲ እሱን ላስመልክታችሁ። አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ እኔ መንፈሳዊ ቅናት ይይዘኛል። በእግዚአብሔር ቤት ስትመጡ ለመጸለይ ነው። ሰው ኖራ በድጋጎች እኛ በተቻለ መጠን ለጸሎት የሚመች አይነት እንዲሆን እንፈልጋለን። የምንከፍታቸው መዝሙሮች ሰዎች እንዲጸልዩ ነው። የምናደርጋቸው ነገሮች ምናምን ወደፊት እንጨት በእንጨት ለማድረግ የሆነ መንፈሱን ይሄ እግዚአብሔር መንፈስ ሰው እንዲያዝ መጥቶ ፒው 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 የሚበራ እንዲህ የሚያንቀሸቅሽ መብራት አናረግም። እሱን ቺቺን ያይድና ፈልግ አናረግም። እዚህ ካልም መንፈሱ ሰው ስብስብ እንዲል የቦታ ጥበት እንጂ ባህር ዛፍ ተክለንላችሁ የሆነ እንትን ወንበር አድርገን እንደው ግጥግ ስር ብትመሰጡ ጥሩ ነው። ሰው ቸርች እንደሱ ነው የሚሄደው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ስር ድንጋይ አለ። ሰዎቹ እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠል አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድ። ነጠላዋን ለብሳ አፏ እንደዚህ አድርጋ በስራት ጭብለው ያልቅሳሉ፣ ይጸልያሉ። ቤተክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ተነስተን ለሰዎች ሁሉ ብንጸልይ፣ ለምናየው ትርምስ ብንጸልይ። አሁን የጸሎት ርዕስ ጠፍቶ ነው እጥር ይልብኛል። ቸርዬ እኔ ስንበረከክ ልክ ነው ይልብኝ። አንዳንድ ሰውማ በርከክ ሲል የሆነ ድመት ይመጣና ከኋላ እንድስ ይዘኛል አለ። ገና ያልተለቀቀ ሰው አለ። የሆነ ድመት ሁሉ ገና ጣራ ላይ ሲል በኢየሱስ ክርስቶስ ከዛ አይኑን ጨፍኖ መጸለይ የማይችል ሰው አለ። ዲም የሚል ሰው እኔ ደስ የሚለኝ የሚል ሰው እውነት እኔ ብዙ ሰው ብሎኛል። እኔ ደስ የሚለኝ እንትን ነው ተቋሞ ነው ይላል። የተቋሞ ጸሎት ደስ ይለኛል ይላል። ላባላፍ ሰው በቃ የጸለየ የሚመስለው ሲጮህ ነው ሰው በለሆሳስ እግዚአብሔር ፊት አሜን። ስለዚህ አማኝ ነኝ በእግዚአብሔር ቤት መኖር እፈልጋለሁ ካለ ሰው የቤቱ ስርዓት ጸሎት ነው። ሰው ትምህርት ቤት ሲሄድ ደብተሩን መማሪያ የሚያስፈልገውን የትምህርት መሳሪያ ይዞ ትምህርት ቤት እንደሚሄድ፣ ጦር ሜዳ በስጋ የሚዋጋ ሰው መሳሪያ ይዞ እንደሚሄድ፣ ቤተ ክርስቲያን የሚሄድ ሰው የሚከትብበትን ወረቀትና እስክሪብቶ ከዛ ሄዶ ደግሞ የሚጸልይበትን የራሱ መንበርከኪያ ይዞ መሄድ አለበት። ሲሆን ማለት እሱን እንኳን ባታረጉ በእግዚአብሔር ፊት የምትጸልዩ የምትጽፉበትን ነገር እንደሆነ ነገር አድርጋችሁ መጣችሁ የተዘጋጀ መንበርከኪያ ባለበት ቤተክርስቲያን ተጀመረ። ካልዲስ ቁጭ ብሎ ይደዋወላል። ደውይልኝ እስቲ ሲጀምሩ ቸሬ ቆመ አልቆመም በቃ ሲጀምር ቆይ ቡናውን አሙቅና አምጣው ይላል። ወደ እግዚአብሔር ቤት ስንመጣ ለመጸለይ አሁን ቸርች መጥቶ ብዙ ሰው አይጸልይም። ቁጭ ብሎ ጌም ይጫወታል አለኛ። እኔ ብዙ ሁሉንም ነው የማየው። አንዳንዱ ቴክስት ይደራረጋል። በእናትሽ ይሄ ሰው አይጨርስም ቶሎ እንጣ ይላል። ጭው ያደርጋል። ሰው ቆይ አንዴ ይጨርስ በእናትህ አንዳንዱ ቴክስት እየተደራረገ አንዳንዱ በስነ ስርዓት እንትን ይጫወታል ያለ የሚፈርሰው ጌም ቸርች ውስጥ። በእግዚአብሔር ቤት እንዴት እንኖር? በጸሎት እስቲ በሉት። ክርስቲያኖች ናችሁ፣ የእግዚአብሔር ልጆች ናችሁ። በእግዚአብሔር ቤት የሚኖረው በጸሎት። አንዳንድ ትምህርቶች ናቸው መጥተው የሰውን ጉልበት ሰብረው ጸሎት የሚባል ከህይወቱ ያጠፉበት። ባክ ጌታ አንድ ጊዜ ጸልዮልሃል፣ አትጸልይ ጌታ አንድ ማልዶልሃል። ከዛ የሚንጎራደድ ትውልድ ፈጠርን ቸርች ውስጥ። ጎርዳዳ የሚንበረከክ ሳይሆን የሚንጎራደድ ጎርዳዳ። መንጎራደድ አይደለም ቸርች የሚጠቅመው መንበርከክ። በእግዚአብሔር ፊት ብርክክ ብሎ መንፈስን ስብር አድርጎ ራስን አይቶ ከጌታ ጋር የተሰጠንን ነገር ክብር ሰጥተነው ቤተክርስቲያን እንደሱ ነው የሚታወቀው።
ውስታምት ማማያት ውስታምት ማጋት ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወረደ ወልድ ወረደ ወልድ እምሰማያት ውስታምት ማጋት እምሰማያት ውስታምት ማጋት እንግዲህ ይህንን ቪዲዮ ስንመለከት እኔ በጣም ግር ያለኝ ነገር ነው። ለመሰላቸው የገጠር አብያተ ክርስቲያናትን በዚህ በጥምቀት በተለያዩ በዓላት ጊዜ ስናያቸው እቃ የላቸውም እና ባገኙት ነገር ይገለገላሉ። አሁን ይህን ቪዲዮ ስመለከተው እቃ አጥተው ነው በርሜሉን ልክ እንደ ከበሮ የያዙት በቃ ብዬ ለማሰብ ሞከርኩኝና አዘማመራቸውን ሳየው ግን ምናልባት ኦርቶዶክስም ሊሆኑ ይችላሉ። በዚህ ደረጃ ልክ እኔ እንደ ቀልድ ነው የተመለከትኩትና በነገራችን ላይ እንደ ቀልድ አድርገን የምንሰራቸው ስራዎች በሰው አይምሮ ውስጥ የሚፈጥሩት ነገር በጣም ትልቅ ነው። ስለዚህ እንደዚህ አይነት ቪዲዮ እየቀረጻችሁ በተለይ ደግሞ የቤተ ክርስቲያን ልጅ ሆናችሁ የምታስተላልፉ ሰዎች ንስሐ ብትገቡ በጣም መልካም ነው ብዬ አስባለሁኝና ምናልባት ደግሞ ንዋያተ ቅድሳት ከበሮ ከሌላችሁ ምንም ከሌላችሁ መናገሩ በጣም መልካም ነው። ለማንኛውም ወደ ዋናው ርዕሳችን ስንመለስ መምህራችን አባ ገብረ ኪዳን እንዲሁም አርቲስት ነጻነት ወርቅነህን ያገናኛቸው ስብከት ምን አይነት ስብከት ነው? በሶሻል ሚዲያ ላይ በጣም ሲዘዋወር ነበርና ለሁላችንም የተናገረልን ቃል ነው። ማንም የሚቀር የለም ብለዋል መምህራችን አባ ገብረ ኪዳን። እሱን እናድምጣችሁ። አንዴ እቺን ቪዲዮ አይተናት እንመለስ። ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ደሬ ተኝቶ ነበር። ገነት ንጋቱ ምን ማለት ነው? በዚህ ደረጃ መውረድና መዝቀጥ። የሚያለቅስ ሕፃን የለብሽ፣ ምግብ ስጭኝ የሚል ባለቤት የለሽ። ያኔ ታመምሽ፣ አዞ በሆነ እንባሽን አፈሰሽ፣ ጤናሽ ተመልሶ ጎጆሽ ተቀልሶ በሚስጥራዊ ነገር ተረርተሽና ታግዘሽ በጋራ በህብረት ከባለቤትሽ ጋር ትኖራለሽ ቢባል ዛሬም ጊዜ ባለቤትሽ ከኛ ጋር ነው። መስቀል ፍለወር ጨርቆስ ሳሪስ ተሰልፎ ምግብ ሲበላና ትኬት ቦኖስ ተሰልፎ ሲቀሚል ያንቺን ገመና ማን ይንገርሽ? ምንድነው እንደዚህ የሚሉት መውረድና መንከሳከስ? ነጻነት ወርቅነህ በሰዎች ልብ የነገሰ የሳቁ ንጉስ የከተማው ድምቀት ነው። እንዴት አንቺ ለ30 እና ለ20 ሺህ ብር ዩቲዩበር ብለሽ ፊቱ ጉበት መስሎ ነበር ድመት መስሎ ነበር እያልሽ ትመጻደቂያለሽ? ድሮ ጊዜ በሌባና በወራዳ ልጆች ወላጅ አንገት ይደፋ ነበር። ዛሬ ጊዜ ሆዳችሁ በማይሞላ ክብራችሁ ነውራችሁ በሆነ በአንዳንድ ሰዎች ልጆች አንገት እየደፉና አጎንብሰው እየሄዱ ነው። ቢያንስ አንገታቸው ለረዘመ ክብራቸው ለጠበቁ ልጆችሽ፣ በመጫወቻቸው ጊዜያቸው ስራ ለጀመሩ ልጆችሽና ያለ ስሙ ስም ሰጠ ነው ከጀርባው ስናመው ለነበረው ለተከበረው ፕሮፌሰር ባልሽ ክብርሽን ለነሱ ጠብቂ። ነጻነት ወርቅነህ ዛሬ ሙቶ በህዝብ ልብ ዘንድ መኖር ሲጀምር፣ ዛሬ ግን አንቺ ዩቲዩብሽን አነጣጥረሽ እየቀረሽ የኖርሽ መስሎሽ በእኛ በማህበረሰቡ ልብ የተተፋሽና የሞትሽ ሆነሽ ትቀጥያለሽ። ልጆች ስላሉሽ በስሱ ተናገርኩሽ። ሞኝ ባያፍር የሞኝ ዘመድ ያፍራል። ኮፒ ሊንክ ሸር አድርጉት። እመለሳለሁ እመላለሳለሁ። ባልሽ ስም ስትነግጂ የኖርሽ አንቺ የማትረቢ ድንጋይ ልጁ አስክሬኑ እንኳን ግብአተ መሬቱ ሳይፈጸም አንቺ ለሰብስክራይብ ብለሽ ላይቭ ላይ ቁጭ ብለሽ ሙድ የምትይዢ የምታላግጪ አንቺ ደነዝ ድንጋይ፣ አንቺም ልጆችሽም ባል ቤተሰቦች ዘሆል አንድ አይነቶች ጥሩ ነገር እንኳን ብታስ ልጆችሽ በራሳቸው እኔ አይመቹኝም። ገነት ንጋቱ ልጆችሽ አይመቹኝም። ምንም የምትሰሩት ነገር ተመችቶኝ አያውቅም። በነገራችን ላይ ምክንያት አጥቼልሽ ነው ልናገርሽ። ምክንያት አጥቼ ነው የልባችሁን ትሰሪና አንቺ ሰብስክራይብሽን ካፈሽ በኋላ መተሽ ይቅርታ አንቀበልሽም። ይቅርታ አንቀበልሽም። ይሄንን ወቂ ካንቺ አልፎ ደግሞ ይሄን ደግሞ ያንቺን ባህሪ ለሌላ ትውልድ ማስተላለፍሽ ወደ ልጆችሽ ወደ ልጆቻቸው ከሰጣቸው ፈጣሪ ልጆች ማለት ነው ወደ ልጆቻቸው እንዴት እንደምትበክሉ ታያችሁ። ሰው ተቀብሮ እንደተመለሰ ይነበባል። ያው ማንም አይሰማውም። በግስ ተነቦ ያልቃል እና ምንድነው የሚለው? እናንተ ባለጸጎች ከናንተ በፊት የነበሩ ባለጸጎች ወዴት አሉ? እናንተ በሹመት የምትመኩ ከናንተ በፊት የነበሩ ሹማምንት ወዴት አሉ? አሉ ወይ? የነዚያ ማለፍ የናንተን ማለፍ አያስረዳም? ያስረዳል። እናንተ መልከኞች ከናንተ በፊት የነበሩ መልከኞች ወዴት አሉ? የሉም። እናንተ በቤት የምትመኩ ከናንተ በፊት ወርቀ በዘቦ ግምጃ የነበራቸው ቤቶች በሙሉ ፈርሰዋል። ወዴት አሉ?
የሉም። ስለዚህ የእግዚአብሔር ቤተሰቦች ሹመት የምንፈልግበት ምክንያት የሁሉ የሰው ልጅ ክቡር ፍጥረት ስለሆነ ነው። በሰማይ ሹመት ስላለን ነው። ትልቅ ክብር ስላለን ነው። ያችን አበላሽተነው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መደሰት፣ እስኪ መደሰት በሉ በሉ እንጂ። እሺ፣ ለእንስሳት ደስታ አላቸው? አላቸው? የላቸውም? አላቸው? የላቸውም? አላቸው? እንስሳት ደስታ አላቸው? ምክንያት በሌለበት ደስታ የለም ማለት ምን ማለት ነው? ምክንያት ለሌለው ፍጡር ደስታ አለው ተብሎ አይነገርም። አመክንዮ ላለው ፍጡር ነው ደስታ የሚነገርለት። ተደሰተ፣ ተከፋ፣ አዘነ በአመክንዮ ለማያስብ ፍጡር እንደዚያ አይነገርለትም፣ የለውም፣ ግሱም አይሰራም። ለዚህ ማለት ነው ደስታ የሚነገረው ምክንያት ላለው አሳቢ ለሆነ አመክንዮና ውጤት ላለው ለሚያደንቅ ፍጡር ነው። ስለዚህ የሰው ልጆች ሁልጊዜ ምን ይፈልጋሉ? ባሉ ነገር እንጂ መደሰት ይፈልጋሉ አይደል? መደሰት ይፈልጋሉ። ሰዎች ከበሮ ለመምታት የሚሻሙት ለምን ይመስላችኋል? ለእግዚአብሔር ብለው ነው? እስቲ የኔ ሻል ይላል ብለው ነው? የኔ ከበሮ ለእግዚአብሔር ሻል ይላል በደንብ ይሰማዋል ብለው ነው ወይ? አይደለም። ምን ብለው? ለመደሰት እኮ ነው እናቴ፣ ለመደሰት እኮ ነው። ለእግዚአብሔር ብለው እኮ አይደለም፣ ለመደሰት ነው። አንዳንዱ ሰው ራሱ ይሄውን ሰባኪው ጭምር እኮ ነው ስብከት ካልተሰጠው እንደ ዛር ይሄ ፊቱ ሁሉ ቁጥርጥር ጅማት ሁሉ የሚነሳ ሰው ሊኖር ይችላል ብዬ አስባለሁ። አሁን እንደዚያ የሚለው እንዲው እኔ ብሰብክ ብሎ ነው እግዚአብሔር የኔን ነው የሚወደው ብሎ አይደለም። ደስ ይላል። ስብከቱን ራሱ መደሰቻ ማድረግ ማለት ነው። ሰው ማዳኛ ብቻ ሳይሆን መደሰቻ። የዛሬው ጉባኤ ጥሩ ነበር ይላል። ምኑ ነው ጥሩ የሆነው? ደስ ብሎት ደስ ብሎ እናቴ ሰው ገዳም ሄዶ ራሱ ደስ የሚል ገዳም ነው ይላል። ምኑ ነው ደስ ያለ? መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልን። ነፃነት ወርቅነህ እንግዲህ ከተቀበረ ኦልሬዲ የከተራ ቀን ነበረ። ዛሬ ወደ 3ኛ ቀን ይጠጋልና ወደ መረሳቱም ይህ ነው። ከዚህ በኋላ ሊያስታውሱት የሚችሉት ምናልባት ቤተሰቦቹ ወይ ልጆቹ ናቸው። እነሱም እስከተወሰነ ሰዓት ነው እንጂ የማይረሳ ማንም የለም። ግን እስካሁን እንደ ሀገር ያልተቀበልነው ሞት ቢኖር የነፃነት ወርቅነህ እንዲሁም ደግሞ ታሪኩ ብርሃኑ ባባን ታውቁታላችሁ ያስባለሁና የሁለቱ ሞት ለኢትዮጵያ ሕዝብ በጣም እንግዳ ነው። በተለይ ደግሞ የነፃነት ወርቅነህ እንጃ እስካሁን እኔ በግሌ በጣም ማመን ከብዶኛልና ለማንኛውም እግዚአብሔር አምላክ አሁንም ቢሆን ከወዳጆቹ ከአድናቂዎቹ ከተለያየ ሰዎች የምንሰማው በጣም መልካምና ቅን እንደሆነ ነው። እኔም አንዳንድ ቪዲዮዎችን ሶሻል ሚዲያ ላይ ስመለከት ነበር። ያልተዋበ ኤዲቲንግ የሌላቸው በቃ እውነተኛ ቪዲዮዎች በመንገድ ላይ የተቀረጹትን ስመለከት ነበርና እውነት ነፃነት ወርቅነህ ቅን እንደሆነ በቤተሰብ ጨዋታ ላይ ራሱ በቃ መልሱን እንኳን ሳያገኙት ይነግራቸዋል ማለት ይቻላል። በቃ ጫፍ ድረስ ነው መልሱን ለመናገር የሚሄደውና በዚህ ደረጃ ልክ ለሰው የሚጨነቅ መልካም ሰው ነው። እግዚአብሔር አምላክ አሁንም ነፍሱን ከያዕቆብ ከአብርሃም እቅፍ ስር ያሳርፍልን እንላለን። አርቲስት ገነትን አስመልክቶ ብዙዎች እንደተቆጡ የሚታወቅ ነገር ነው። ግን በጣም ካስገረሙኝ ቁጣዎች መካከል የኚህ እናት ቪዲዮ ነው። እስቲ እሳቸውን እናድምጣቸው። ታቦት ሲወጣ ስገዱ፣ ዝም ብላችሁ እንትናት ነው። አንዳንዱ ፎቶ ያነሳል። ፎቶ ሊነሳ አይደለም ታቦት የሚወጣው። በግንባር ተደፍተህ ስገድ። በግንባር ተደፍተን እንሰግዳለን። ጉልበት ሁሉ ለኢየሱስ ክርስቶስ ምን ይላል ስለሚል እንሰግዳለን። ከእንጨት ይቀረጽ ይላል መጽሐፋችን። እንጨት ነው ታቦት ብሎ ምስጢር ታቦት ድሮ ብረት ነው አይደል? ከእንጨት ነው የተሰራው። እንጨትነት ማቴሪያሉ አይደለም ታቦትን ታቦት የሚያሰኝ። ከዛስ በታቦቱ ላይ አልፋና ኦሜጋ የሚለው የማን ስም? የኢየሱስ ክርስቶስ። ከዛ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ። ለዚህ ነው በታቦት ፊት የምንሰግደው። የክርስቶስ ደም የፈሰሰበት ስለሆነ እንሰግዳለን። ታቦቱ ግን ታቦቱ የሚሆነው ሲቀረጽ አይደል? አልፋና ኦሜጋ ሲጻፍበት፣ የቅዱሳን ስም ሲጻፍበት አይደለም። ታቦቱ የሚሆነው ኤጲስቆጶሱ ጸሎት ላይ ለታቦት የሚባል መጽሐፍ አምጥቶ በታቦት ላይ የሚጸለይ ጸሎት ይጸልይበታል ጳጳሱ። ከዛ ሜሮን ይቀባዋል። ከዛ በመንበር ተሰጅሞ ይቀደስበታል። ያኔ ታቦተ እግዚአብሔር ይባላል። ገነት
ንጋቱ እንደዚህ አይነት ባለጌ ሰው ነሽ እንዴ? እንደዚህ አይነት የወረድሽ ሰው ነሽ እንዴ? እንዴት ብለሽ ነው ግን እንደዚህ አይነት በሰው ሞት ላይ እንደዚህ አይነት ፍርድ የምትፈርጂ? አንቺ ሞት ጭንቅላትሽ ላይ ይዘሽ እንደምትኖር ያታቂም እንዴ? ምን አይነት ባለጌ ሰው ነሽ? እኔ እንደው ግባ መሬቱ እንትን ይበል ብዬ ነው እንጂ ትናንት እንደሰማውሽ ነበር እማረግፍሽ ባለጌ ዘላል። አንቺ ከዚህ በፊት ታመሽ አርቲስቶች አይደለ እንዴ ደርሰው ሰው ያረጉሽ? ታሞ ነበር እንዴ? እንዴ ሆኖ ነበር እንዴ? ጥቁሮ ነበር እንዴ ይባላል እንዴ? አንቺ ሰልፊሽ ነሽ፣ ችጋራም ራብተኛ ነሽ። እግዚአብሔርን ራብተኛ ነሽ፣ ባለጌ ዘላል። አንቺ 4 ልጆች እናት አይደለሽም እንዴ? አስበሽ አስተውለሽ አትናገሪም እንዴ? የምትናገሪውን ነገር እንዴት እንደዚህ ብለሽ ሚዲያ ላይ ወጥተሽ እንትን ትያለሽ እንዴ? ለኛ እኮ እንደ ቤተሰብ ነው የምናየው፣ እንደ ቤተሰብ በቴሌቪዥን መስኮት ላይ እንደ ቤተሰብ ነው የምናየው። እንዴት ብለሽ ነው እንደዚህ አይነት ንግግር የምትናገሪ? አንቺ ምን አይነት ባለጌ ሆዳም ነሽ? አንቺ እርዳታ ከፈለግሽ እኮ አዶናይ ጋር አትደውይም? በአንድ ጊዜ እኮ ሰው ያረግሻል አዶናይ፣ በሰው ሞት ሳይሆን። አንቺ ሞት ጭንቅላትሽ ላይ ይዘሽ ተሸክመሽ ነገ አንኳክቶ ይገባልሻል ቤትሽ። እንደዚህ አንኳክቶ ይገባልሻል። ባለጌ ዘላነሽ። እሺ ክብር ማታቂ እሱ ይሆንልሽ በክብር ተቀበል። አንቺ ግን የሱን ያህል እንኳን አታገኝም፣ መቼም አታገኝም። ልንገርሽ የነጻነትን ያህል መቼም አታገኝም። ርካሽ፣ የሰው ርካሽ ባለጌ። አንቺ የትልቅ ለነገሩ በባልሽ የለመድሽ ነሽ። ባልሽን እንደዚህ አይደለም ምጥባጥቤ የምትጫወችበት እንደዛ የሰውም እንትን እንደዛ ይመስልሻል? እንደዛ አይደለም። እሺ ሰው ክብር አለው። ደግሞ ሰው እንደው ሰው ሆኖ ብትይበት በሞተ ሰው እንደዚህ አይነት ንግግር ትናገሪያለሽ አንቺ? ክርፋታም ነሽ አንቺ ባለጌ ዘላ። እንግዲህ አሁንም ቢሆን መልእክቴን የማስተላልፈው ለአርቲስቷ ይቅርታ ቢገባትም ባይገባትም ግን ለኛ እረፍት ስለሆነ ይቅርታ እንድታደርጉላት ሁላችሁንም እንግዲህ እጠይቃችኋለሁ። ለምን መሰላችሁ? በዚህ ደረጃ ልክ ምናልባት ይሄድብኛል ብላ አይደለም የሰራችሁ ነገር እርግጥ ነው በጣም ጥፋት ነው። ለምን መሰላችሁ? እሷ የቅርቧ ሰው እንኳን ሆኖ ለኢትዮጵያ ሕዝብ ቲክቶክ ላይ እንኳን ቪዲዮ ሰርተው ለመፖስት በጣም ብዙ ቀን ፈጅቶባቸዋል፣ ማለት ማመን አቅቷቸዋልና እሷ የሰራችው ነገር ግን ጥፋት ነው፣ የታመነ ነገር ነው። ግን አሁንም ይቅርታ ብናደርግላት ሰላሙ ለኛ ነው ያስባሉኝና ሁላችሁም ይቅርታ ካላችሁ እስቲ ኮሜንት ላይ ይቅርታ አድርገንላታል የሚል ነገር አስቀምጡ። በመጨረሻም ሰይፉ ፋንታሁን በቅርቡ ይሞታል ብሎ የተናገረው ሰው ማን ነው? በጣም አነጋጋሪ ሆኗል። እሱን ተመልክተን ሐሳብ ሰጥተን እንጨርሳለን። ልጆቻችን፣ ልጃገረዶቹ፣ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት ነው። የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። በስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የገጠር ልጆች ተዋድነው አንዱ አንዱን የሚደበድቡበት። አሁን የገጠር ላይ ታዩት የለ አንዱ ጎጥ አካባቢ ልጆች አንድ ላይ ይሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውስ ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንጎራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻል ወይ? አይገልጽም። ስለዚህ ወረዳዎቻችን በደንብ አስባችሁ ልትሰሩ ይገባል። የኛ እንግዲህ አመት ሙሉ እየሰራን ነው በዚህ ዙሪያ ከሞላ ጎደል ቋሚ ኮሚቴ ተዋቅሮ 3 ዓመት የሚቆይ ኮሚቴ አዋቅረን አድባራቱን ትልልቅ ወጪ እያወጡ መልክ ለማስያዝ ለስልጠናውም ለቁሳቁሱም ማለት ነው እና እያንዳንዱን ነገር ግን ለማሟላት የድምጽ ማጉሊያውንም ወጥ አድርገን ለበዓሉ የመጣ ሰው በአግባቡ እንዲረጭ፣ ለበዓሉ የመጣ ሰው ከአውደ ምሕረት የሚተላለፈውን መልእክት በአግባቡ ሰምቶ እንዲሄድ እና ሌሎችም ነውሮች እንዲለቀሙ ይህን ያህል ወጪ እያወጣን ነው እና ወረዳዎችም በዛው ልክ እንዲሁ በተለመደው ልክ። አሁን የደረሰን ሰበር ዜና አለ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታሁን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ህይወት እንደ ቁጭት ሳይቆጥር የሰይፉን ሞት መመኘቱ ብዙሃንን አስቆጥቷል። በዚህም በሕግ እንዲጠየቅም ጥሪ። በመጨረሻም እንግዲህ ቪዲዮን እንደተመለከታችሁት ነው
ሰይፉ ፋንታሁን ይሞታል ተብሎ ተነግሮ ነበርና በተለያዩ ሶሻል ሚዲያዎችም ስመለከት ነበር። በነገራችን ላይ አርቲስቶቻችን እስቲ ወደኋላ እንመልከት። ከወር በፊት በጣም ብዙዎቻችን የምንወደው በኮሜዲ ስራው በተለይ ከነፍልፍሉ ጋር የሚሰራው ወንደሰን አይ ቲንክ ስሙ ወንደሰን ነው አርፎ ነበር ድንገተኛ። ከወራት ወር አመት ሞላት። ከወራት በፊት ደግሞ አንድ በጣም የምንወዳት አርቲስት ሞታ ነበር። አስባችሁታል? በዘፋኞቹም በትግርኛ ዘፈናችን የምናውቃቸው ብዙዎች ቀነኒ አዱኛንም የአንዱዓለም ጎሳ እሷ እንኳን አዳገላል፣ ግን ድንገተኛውን አሟሟትን የሚሞቱት በተለይ ደግሞ አርቲስቶቻችን እና በጣም ብዙዎችን ግራ ያጋባው ነገር እውነት ይሄ በሽታ ነው ወይስ ምንድነው ከጀርባው ያለ የሚል ጥያቄ ነውና እስቲ እናንተም የሚሰማችሁ ነገር አስቀምጡ። ብዙዎች ግን ከራሳቸው አንፃር በፖለቲካውም ደረጃ የተነተኑ አሉ። ምናልባት በዛኛው ቻናል ላይ ልሰራው እችላለሁኝና ነገር ግን የአርቲስቶቻችን ድንገት መሞት ትልቅ ቁስል እየፈጠረ ነው የሚገኘው። ስለዚህ ቀድሞ ሳናጣቸው በፊት እንደምንወዳቸው እንንገራቸው። በነገራችን ላይ ነፃነትን አግኝቸው በጣም እንደምወደው ብነግረው በጣም ደስ በቃ ከማከብራቸው አርቲስቶች መካከል አንዱ እሱ ነውና የኢትዮጵያ ፊልም ኢንዱስትሪ ከሚገባው በላይ አድርጎላታል። የማይሰለች ፊልሞችን ጽፏል፣ ሰርቷል፣ ለብዙዎችም እንዲወጡ አድርጓልና ብቻ ሰይፉ ፋንታሁን ላይ የሚነገረው መረጃ ይሄንን ይመስላል። ስለዚህ አርቲስቶቻችን እየተደረገ ነገር ያለው ምንድነው? ሐሳባችሁን ኮሜንት ላይ አስቀምጡ። ቀጣይ በአዲስ ፕሮግራም እስካገኛችሁ ድረስ ቸር እንቆይ።